በዛሬው መሰናዷችን በረመዳን ወር መጨረሻ ላይ ስለሚደረገው ዘካተል ማል የምናስቃኛችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሻድ መልቲሚዲያ ፕሮዳክሽን። ዘካተል ማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሻድ መልቲሚዲያ ፕሮዳክሽን ተከታታዮች እንደምን ሰነበታችሁ? በዛሬው መሰናዷችን በረመዳን ወር መጨረሻ ላይ ስለሚደረገው ዘካተል ማል የምናስቃኛችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ዘካተል ማል ማለት ከገንዘብ ላይ የሚወጣ ዘካ ነው። ይህ በእስልምና ውስጥ ግዴታ ምጽዋት ሲሆን የተወሰኑ መስፈርቶች ላሟሉ ሙስሊሞች በየዓመቱ የሚሰጥና ከእስልምና አምስቱ ማዕዘናት አንዱ ነው። ከኢብኑ ዑመር ረዲየላሁ ዐንሁ ተላልፎ ቡኻሪና ሙስሊም በዘገቡት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። እስልምና በአምስት ነገሮች ላይ ተገንብቷል። በአላህ እንጂ ሌላ አምላክ እንደሌለና ሙሐመድም የአላህ መልእክተኛ መሆናቸውን መመስከር፣ ሰላትን በአግባቡ መስገድ፣ ዘካን መክፈል፣ ረመዳንን መጾምና ወደ ካዕባ ሐጅ ማድረግ። ይህ ሐዲስ ዘካ ከአምስቱ የእስልምና መስፈርቶች አንዱ እንደሆነ ያሳያል። ይህም ማለት ዘካን መክፈል የእያንዳንዱ ሙስሊም ግዴታ ሲሆን የእምነቱም አካል ነው። ዘካተል ማልን መስጠት ግዴታ የሚሆነው አንድ ሙስሊም የሚከተሉትን መስፈርቶች ሲያሟላ ነው። እሱም 1. ዘካ የሚወጣው በሙስሊሞች ላይ ብቻ ነው። 2. ባሪያ ወይም በሌላ ሰው ቁጥጥር ስር ላይ ያለ ሰው ዘካ አይወጣለትም። 3. የተወሰነ የሀብት መጠን ኒሳቡ ዘካ የሚወጣበት ዝቅተኛ የሀብት መጠን ባለቤት መሆን። 4. ሀብቱ ከ1 ዓመት በላይ ባለቤቱ እጅ ከቆየ በኋላ ነው ዘካ የሚወጣው። የኒሳቡ መጠን በወርቅም ወይም በብር ይሰላል። በአሁኑ ጊዜ አብዛኛው ሊቃውንት በብር መስፈርት መሰረት ማስላት የተሻለ እንደሆነ ይስማማሉ። የብር ኒሳብ መጠን 595 ግራም ብር ሲሆን የወርቁ ኒሳብ መጠን ደግሞ 85 ግራም ወርቅ ነው። የብር ዋጋ አነስተኛ ስለሆነ ለብዙ ሰዎች ዘካን መክፈል እድል ይሰጣል። ዘካተል ማል የሚወጣው በሚከተሉት የሀብት አይነቶች ላይ ነው። ወርቅና ብር፣ ገንዘብ በባንክ ወይም በእጅ ያለ፣ የንግድ ዕቃዎች፣ እንስሳት እና የእርሻ ምርቶች ናቸው። ዘካ የሚወጣበት መጠን 2.5% ነው። ይህ መጠን በአመቱ መጨረሻ ላይ ካለን አጠቃላይ ሀብት ላይ የሚሰላ ነው። ዘካ የሚሰጠው በቁርአን ውስጥ ለተጠቀሱ 8 የዘካ ተቀባዮች ነው። 1. ድሆች፣ 2. ችግረኞች፣ 3. ዘካ ሰብሳቢዎች፣ 4. ልባቸውን ለማሳረፍ የሚፈልጉ፣ 5. ባሪያዎችን ነፃ ለማውጣት፣ 6. ዕዳ ያለባቸውን ለመክፈል፣ 7. በአላህ መንገድ ላይ ለሚሰሩ፣ 8. ለመንገደኞች። ከዓሊ ረዲየላሁ ዐንሁ ተላልፎ በበራኒ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ የሀብታሞችን ዘካ የሚወስደው ለድሆች እንዲበቃ ነው። ድሆች የሚራቡት ሀብታሞች ባለመክፈላቸው ነው። ይህ ሐዲስ ዘካ የድሆች መብት እንደሆነና ሀብታሞች ይህንን መብት ማክበር እንዳለባቸው ያሳያል። በተጨማሪም የድህነት ምክንያት ሀብታሞች ኃላፊነታቸውን አለመወጣት እንደሆነ ያመለክታል። በመቀጠል ከጃዕፈር ኢብኑ አብዱላህ ረዲየላሁ ዐንሁ ተላልፎ ቡኻሪ በዘገቡት ሐዲስ እንዲህ ብለዋል። ለነብዩ ሰለላሁ ዐለይሂ ወሰለም ሰላትን በአግባቡ እንድንሰግድ፣ ዘካን እንድንከፍልና ለእያንዳንዱ ሙስሊም ታማኝ እንድንሆን ቃል ተጋባን። ይህ ሐዲስ ሰላትን በአግባቡ መስገድና ዘካን መክፈል የእስልምና አካል መሆኑን ለእያንዳንዱ ሙስሊም ታማኝ መሆን እንደሚገባ ያሳያል። ዘካተል ማል ማህበረሰባዊ ኃላፊነት ለመወጣት፣ ለድሆችና የተቸገሩትን ኑሮ ለማሻሻል እንዲሁም የሀብት ስርጭትን በማስተካከል ፍትሃዊ የሆነ ማህበረሰብ ለመገንባት ትልቅ ሚና የሚጫወት የዘካ አይነት ነው። ዘካተል ማልን በተመለከተ ሰፋ ያለ ግንዛቤ እንዳገኛችሁና እንደተረዳችሁ ተስፋ እናደርጋለን። የዛሬው ፕሮግራማችን ይህንን ይመስላል። ኢንሻአላህ ከሐዲሱ ብዙ ነገር ተምራችኋል። ቪዲዮን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ሻድ መልቲሚዲያ ፕሮዳክሽን የሁሉ ጊዜ ምርጫችን።